አራተኛ የመጨረሻው ዘመን ምልክት አድርጎ የነገራቸው የክርስቲያኖች ለመከራ ተላልፎ መሰጠት ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ የተመዘገበ ቃል በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል አለና ስለ ስሜ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ ነው የሚለው። አሁን ባለንበት ዘመን ክርስቲያኖች መከራ እየተቀበሉ ያለበት ዘመን፣ ኦርቶዶክሳውያን ክርስቲያኖች በየስፍራው በየአቅጣጫው በየቦታው መከራ እየተቀበሉ ያሉበት ዘመን። ብዙ ካህናት ታርደውብናል፣ ብዙ ዲያቆናት ታርደውብናል፣ ብዙ አብያተ ክርስቲያናት ተቃጥለውብናል። ክርስቲያን ሆኖ መገኘት በዚህ ዘመን ዋጋ ያስከፍላል። በተለይ ኦርቶዶክስ ክርስቲያን ሆኖ መገኘት በብዙ ስፍራ ላይ ዋጋ ያስከፍላል። ለምን? ቃሉ ይፈጸም ዘንድ ግድ ስለሆነ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል፣ ስለ ስሜ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። ስለ ስሜ አለ፣ በስሜ ስለተጠራችሁ ማለቱ። ስለ ስሜ አለ፣ በስሜ ስለምታምኑ ማለቱ። ስለ ስሜ አለ፣ ስለ ስሜ ስለምትመሰክሩ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። የተወደዳችሁ ትሆናላችሁ ተብሎ አልተጻፈም። የተጠላችሁ ትሆናላችሁ ተብሎ የተጻፈ። ስለዚህ በስሙ ስለተጠራን፣ በስሙ ስላመንን፣ ስለ ስሙ ስለምንዘምር፣ ስለ ስሙ ስለምንመሰክር የሚገጥመንን መከራ ሁሉ እንደሙሉ ደስታ ነው መቁጠር ያለብን። አዎ መከራ ማይገጥማቸው፣ ስደት ማይገጥማቸው፣ ፈተና ማይገጥማቸው በስሙ ያልተጠሩ የሱ ያልሆኑት ናቸው። የሱ የሆኑት በዚህ ምድር ላይ በምቾት በድሎት በቅንጦት ይኖራሉ ተብሎ አልተጻፈም። ዛሬ መከራው ብዙ ነው። አምላካችን እግዚአብሔር መከራውን ፈተናውን የምንቋቋምበትን ትከሻ ለሁላችንም በቸርነቱ ያድለን። መጽሐፍ በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል ተብሎ ነው የተጻፈው። እዛ የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል ነው የሚለው። ስለዚህ በሃይማኖታችን ምክንያት፣ በክርስትናችን ምክንያት፣ በስሙ በመጠራታችን ምክንያት የተለያየ አይነት መከራ ቢገጥመን እንደሙሉ ደስታ ነው የምንቆጥረው እንጂ ቅር ልንሰኝ አይገባም። እግዚአብሔር እንደተወን እግዚአብሔር እንደረሳን መቁጠር አይገባም። ለምን? ሐዋርያው ቅዱስ ያዕቆብ ልዩ ልዩ አይነት ፈተና ሲደርስባችሁ እንደሙሉ ደስታ ቁጠሩት ነው ያለው። እዛ ያዕቆብ 1 ቁጥር 2 ላይ የተመዘገበ እግዚአብሔር ቃል ልዩ ልዩ አይነት መከራ ሲደርስባችሁ እንደሙሉ ደስታ ቁጠሩት። አንገታችን ላይ ባለው ማዕተም ኦርቶዶክሳዊ በመሆናችን የዚች ቤተክርስቲያን ልጆች በመሆናችን በመንግስት ቢሮ ውስጥ ከጓደኞቻችን ከጎረቤታችን በተሰማራንበት መስክ ሁሉ ምንም አይነት መከራና ፈተና ቢገጥመን መጽሐፍ ቅዱሳችን የሚለን እንደሙሉ ደስታ ቁጠሩት ነው። ክብራችን ነው ይሄ። የተጠራንበት ዓላማ ይሄ ነው። ዋጋ የምናገኝበት ነው ይሄ። ስለዚህ አራተኛ የዓለም ፍጻሜ መቅረቡ ምልክት ተደርጎ በመጽሐፍ ቅዱሳችን ላይ የተመዘገበልን የክርስቲያኖች ለመከራ ተላልፎ መሰጠት ነው። አምስተኛ የፍቅር መቀዝቀዝ ወይም የፍቅር መጥፋት ነው። ከአመፃ ብዛት የተነሳ ከብዙ ሰዎች ፍቅር ትቀዘቅዛለች ብሎ ነው ጌታችን ለደቀ መዛሙርቱ የተናገረው። እንግዲህ እንደምናየው ፍቅር የጠፋበት ዘመን፣ ፍቅር የቀዘቀዘበት ዘመን። አሁን ቤታችን ውስጥ ብንገባ ባል ከሚስቱ፣ ሚስት ከባሏ ጋራ ፍቅር የላት። ወንድም ከእህቱ ጋራ፣ እህት ከወንድሙ ጋራ ፍቅር የለም። ጎረቤት ከጎረቤት ጋራ ፍቅር የለም። ጓደኛሞች እርስ በርሳችን ፍቅር የለም። በውጪ ያለውን ተውትና ወደ ውስጥ ስንገባ በቤተ መቅደስ ውስጥ እንኳን የምናየው ነገር ይሄ። የሃይማኖት አባቶች ከላይ ያሉት እርስ በርሳቸው ፍቅር የላቸው። ካህን ከካህን፣ መነኩሴ ከመነኩሴ፣ ዲያቆን ከዲያቆን፣ ሰባኪ ከሰባኪ፣ ዘማሪ ከዘማሪ ፍቅር የለም። ፍቅር ጠፍቷል። ፍቅር ቀዝቅዟል። ይሄ የመጨረሻው ዘመን አንደኛው ምልክት ተደርጎ የተጠቀሰ ነገር ወገኖቼ። ፍቅርን መከታተል አለብን። የፍቅር ሰዎች መሆን አለብን። ፍቅርን መልበስ መቻል አለብን። ሐዋርያው ቅዱስ ጳውሎስ በቆላሴስ ለሚገኙት ክርስቲያኖች ምዕራፍ 3 ቁጥር 14 ላይ የፍጻሜ ማሰሪያ የሆነ ፍቅርን ልበሱት ነው ያለው። የክርስቲያን ልብሱ ፍቅር ነው። ስለዚህ እኛ የትንቢት መፈጸሚያዎች መሆን የለብን። ባል ከሚስቱ ፍቅር ሊኖረው ይገባል። ሚስት ከባሏ ጋር ፍቅር ሊኖራት ይገባል። ለየትኛው ዘመን ነው የምንበላ? ለየትኛው ዘመን ነው የምንነካከሰው? ይሄ ወጥቶ መግባት ተቀምጦ መነሳት የሌለበት ዘመን፣ ጠዋት ያየነውን ሰው ከሰዓት ማየት የተቸገርንበት ዘመን። ዘመናችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው ወገኖቼ። ዘመናችን አይደለም ለጸብ፣ እባካችሁ ለፍቅርም አይበቃ። ዘመናችን እጅግ አጭር ነው።
ስለዚህ ፍቅርን መከታተል፣ ፍቅርን መልበስ፣ የፍቅር ሰው መሆን ይገባናል። የትንቢት መፈጸሚያዎች መሆን የለብንም። ለምን ሐዋርያው ቅዱስ ጳውሎስ በሃይማኖት ለወለደው ለልጁ ለጢሞቴዎስ ስለ መጨረሻው ዘመን ሲጽፍለት የመጨረሻው ዘመን ምልክቶች ከሆኑት መካከል አንደኛው ፍቅር የሌላቸው ሰዎች ይበዛሉ ብሎ የነገረው። እስኪ እናንበው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል ነገር ግን ይላል በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ ይላል። ሰዎች ራሳቸውን የሚወዱ ይሆናል፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናል። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ነው የሚል። ስለዚህ ሐዋርያው ቅዱስ ጳውሎስም ለልጁ ለጢሞቴዎስ በጻፈለት መልእክቱ ላይ በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህን እወቅ ካለ በኋላ የመጨረሻው ዘመን አንዱ ምልክት ፍቅር የሌላቸው ሰዎች ይበዛሉ ነው የሚል። ዛሬ ፍቅር በዓለማችን ላይ ጠፍቷል። ፍቅር በአገራችን ላይ ጠፍቷል። ፍቅር በቤተ ክርስቲያናችን ጠፍቷል። አንዱ አንዱን እየጠለፈው ነው። አንዱ ለአንዱ ወጥመድ እያጠመደለት ነው። አንዱ ለአንዱ ጉድጓድ እየቆፈረለት ነው። አንዱ አንዱን አሳልፎ እየሰጠ ነው ያለ። ይሄ የዓለም ፍጻሜ መቃረቡን የሚያመለክተን አንዱ ምልክት ነው። ይህን ካላቸው በኋላ በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ እንግዲህ በተቀደሰው ስፍራ የርኩሰት ስራ ቆሞ ስታዩ አንባቢው ያስተውላል። አስተውሉ። በተቀደሰው ስፍራ ሲል በተቀደሰችዋ በቤተ ክርስቲያን ማለት በመቅደሱ ማለት የርኩሰት ስራ ቆሞ ስታዩ አንባቢው ያስተውላል። አምላካችን እግዚአብሔር እንድናስተውል ሁላችንን ይርዳን። መጽሐፍ የማያስተውል ሕዝብ ይገለበጣል ነው የሚል። እዛ ትንቢተ ሆሴዕ ምዕራፍ 4 ቁጥር 14 ላይ የማያስተውል ሕዝብ ይገለበጣል ተብሎ ተጽፏል። ወገኖቼ እየሆነ ያለውን ነገር በቤተ መቅደሱ ውስጥ የሚፈጸመውን ርኩሰት ማስተዋል አለብን። ዛሬ በውጪ ከሚሰራው ኃጢአት፣ በውጪ ከሚሰራው ርኩሰት፣ በውጪ ከሚሰራው የድፍረት ኃጢአት ይልቅ በመቅደሱ ውስጥ በእግዚአብሔር ቤት የሚሰራው ርኩሰት እየበዛ ነው። ሁላችን የምናውቀው ነው። እኔ ከምተርክላችሁ በላይ፣ እኔ ከምነግራችሁ በላይ ሁላችን አይኖቻችን ብዙ ነገር ተመልክተዋል። ጆሮቻችን ብዙ ነገር አድምጠዋል። በተቀደሰው ስፍራ ላይ እግዚአብሔር በሚሰለስበት በሚቀደስበት፣ መላእክት በሚወጡበት በሚወርዱበት፣ ቅዱሳን በስውር በሚተጉበት፣ ታቦተ ሕጉ ጽላተ ኪዳኑ ባለበት፣ እግዚአብሔር ስላደረገልን ነገር ምስጋና በምናቀርብበት፣ ደግሞ እንዲደረግልን በምንፈልገው ነገር ምስጋና ልመና በምናቀርብበት ስፍራ ላይ ዛሬ የርኩሰት ስራ ቆሞ አይተናል። ፍርድ ሲጓደል አይተናል። ድሃ ሲበደል አይተናል። ንጹሕ ደም ሲፈስ አይተናል። ዘረኝነቱን አይተናል። የርኩሰት ስራ በቤተ መቅደሱ ሲደረግ አይተናል። ወገኖቼ እግዚአብሔር አይቶ እንዳላየ ሰምቶ እንዳልሰማ ያልፋል። በማንም ሰው ጥፋት ስለማይደሰት ትዕግስት የባህሪው ስለሆነ ትከሻው ሰፊ ስለሆነ ይታገሳል። ጽዋው ሲሞላ ግን እግዚአብሔር ይፈርዳል። አሁን በመቅደሱ ውስጥ በምናገለግለው አገልጋዮች እግዚአብሔር ደስተኛ ሆኖ አይደለም ዝም ያለ። ለንስሐ ነው ጊዜ የሰጠ። ይመለሱ እንደሆነ ይጸጸቱ እንደሆነ ብሎ ነው እግዚአብሔር ጊዜ የሰጠ። ያላየም እንዳይመስለን፣ ያልተመለከተም እንዳይመስለን። እግዚአብሔር ያያል። በመቅደሱ ውስጥ የሚሰራውን ግፍ እግዚአብሔር ይመለከታል። ፊት አይተን ስናዳላ፣ ሰነድ ስንሰርዝ፣ ስንደልስ፣ ጉቦ ስንቀበል፣ የጭካኔ ስራ ስንሰራ፣ የምንወደውን ሰው ስናግዝ፣ ስንረዳ፣ የኛ ያልሆነውን ሰው ደግሞ ስንገፋ እግዚአብሔር ያያል፣ ይመለከታል። እግዚአብሔር አንድ ቀን ይፈርዳል። እውነተኛ ዳኛ ነው። ፍትህ ርቱዕ የሆነለት አምላክ ነው። እግዚአብሔር የተነሳን ዕለት ለፍርድ ክንድህን እጠፍ የሚለው ማንም ሰው የለም። ስለዚህ ባካችሁ በመቅደሱ ውስጥ የምናገለግል አባቶች፣ ወንድሞች፣ እህቶች፣ ሁላችንም የመቅደሱ አገልጋዮች፣ በተለያየ ጸጋ የምናገለግል ሰዎች መቅደሱን እናክብረው፣ መቅደሱን እንፍራው፣ እግዚአብሔርን እናክብረው፣ እግዚአብሔርን እንፍራው። በተቀደሰው ስፍራ የርኩሰት ስራ የሰራንበት ዘመን ይብቃ። በተቀደሰው ስፍራ የተቀደሰ ነገር ብቻ እናድርግበት። ይህን ከተናገረ በኋላ ምልክቶቹን ይጨርስና ለደቀ መዛሙርቱ ትእዛዝን ይሰጣቸው። ትእዛዙ ምንድን ነው? በይሁዳ ያሉት ወደ ተራራ ይሽሹ ተብሏል። በይሁዳ የተመሰለች ይህች ዓለም ናት። በይሁዳ ያሉ ወደ ተራራ ይሽሹ ማለት
በቁሙ ተራራ ፈልገው ይሸሹ ማለት አይደለም። ተራራ የተባለች ወይም በተራራ የተመሰለች ቤተክርስቲያን ናት። ስለዚህ በይሁዳ በዓለም ያሉ ወደ ተራራዋ ወደ ቅድስት ቤተክርስቲያን ይሸሹ ማለት። መጽሐፍ ቅዱስ ስናነብ አንዳንድ ስፍራ ላይ ቤተክርስቲያንን ተራራ ይላታል። ለምሳሌ በትንቢተ ኢሳይያስ ምዕራፍ 2 ቁጥር 4 ላይ ነብዩ ሲናገር ምንድን ነው ያለው? ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ወደ እግዚአብሔር ቤት እንውጣ እሱ መንገዱን ያስተምረናል ነው። ስለዚህ ቤተክርስቲያን በተራራ ትመሰላለች። በይሁዳ ያሉ ወደ ተራራ ይሽሹ ማለት ባጭሩ በዓለም ያሉ ወደ ቤተክርስቲያን ይሽሹ ማለት። እግዚአብሔር ሽሽታችንን ወደ ቤቱ ያድርግልን። ሁለተኛ ምን አለ? በሰገነት ያለ በቤት ያለውን ሊወስድ አይውረድ አለ። በሰገነት በልዕልና በመንፈሳዊ ሕይወት ያለ አዎ ወደ ቤቱ አይመለስ። እርፍ ጨብጦ ወደ ኋላ አይመልከት። ታጥቦ ጭቃ ይሁን። በመንፈስ ጀምሮ በስጋ ይጨርስ ማለት ነው። ገላትያ ምዕራፍ 3 ከቁጥር 1 ጀምሮ እንደተመዘገበ ማለት ነው። ልክ እንደ ገላትያ ክርስቲያኖች አይሁን። የገላትያ ክርስቲያኖች በመንፈስ ጀምረው በስጋ ነው የጨረሱት። ስለዚህ በሰገነት ያለ በቤት ያለውን ለመውሰድ አይውረድ ሲል ከመንፈሳዊ ሕይወት አትውጡ ማለት ነው። እርፍ ጨብጣችሁ ወደ ኋላ አትመልከቱ ማለት። አምላካችን እግዚአብሔር በመንፈስ ጀምሮ በስጋ ከመጨረስ ሁላችንን በቸርነቱ ይጠብቃል። ቀጥሎ የሰጣቸው ትእዛዝ ምንድነው? በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ ነው ያለው። በእርሻ ሲል በምድረ በዳ ማለት ነው፣ በገዳም ማለት ነው፣ በብሕትውና ማለት ነው፣ በምንነና ማለት ነው፣ ለእግዚአብሔር የተለየ ማለት ነው። ከሕገ ሥጋ ሕገ ነፍስ ከሕገ እንስሳ ሕገ መላእክት ይሻላል ብለው በንጽህና ለመኖር ወስነው ዓለምን ንቀው ዓለምን ትተው የወጡ ሻቢለው እሱ ነው። ወደ ኋላ አይመለሱ፣ ወደ ዓለም አይመለሱ ማለት ነው። ይህን ካላቸው በኋላ በመጨረሻ ማስጠንቀቂያ ነው የነገራቸው። ማስጠንቀቂያው ምንድነው? በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 19 ላይ በዚያችም ወራት ለእርጉዞችና ለሚያጠቡ ሰዎች ወዮላቸው፣ ነገር ግን ሽሽታችሁ በሰንበት ወይም በክረምት እንዳይሆን ጸልዩ ብሎ ነው የነገራቸው። እንግዲህ በዚያች ወራት ጌታ በሚመጣባት ወራት ለእርጉዞችና ለሚያጠቡ ሰዎች ወዮላቸው ሲል የተፈቀደውን እርግዝና ላረገዙ ወዮላቸው ማለት አይደለም። የመጽሐፍ ቅዱስ ቃል የብረት ቆሎ ነው ይላሉ አባቶች። እያዋዙ ካልበሉት ጥርስ ይሰብራል ይላል። ለእርጉዞችና ለሚያጠቡ ወዮላቸው ማለት ኃጢአትን በልባቸው ማህፀን ውስጥ በሐልዮ ጸንሰው በነቢብ ወልደው በገቢር ለሚያሳድጉ ሰዎች ወዮላቸው ማለት። ለእርጉዞች ማለት ኃጢአትን ላረገዙ፣ ተንኮልን ላረገዙ፣ ክፋትን ላረገዙ፣ በደልን ላረገዙ ወዮላቸው። ንስሐ ላልገቡ ሰዎች ወዮላቸው ማለት። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩዋል። ታውቃላችሁ ክረምት ለስደት አይመችም። ላዩም ውሃ ነው፣ ታቹም ውሃ። ለጊዜው ክረምት ለስደት ስለማይመች ነው ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ የተባለ። ሰንበትም የረፍት ቀን ስለሆነ ለስደት ለሽሽት አይመችም። መንገድ እንኳን የሚያመላክት የሚያሳይ ሰው አይኖርም። በሚስጥሩ ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ሲል ጌታችን ክረምት የቅጠል የአበባ ወራት ነው፣ ፍሬ የለበትም። በቅጠል ሃይማኖት ሆናችሁ፣ በቅጠል እምነት ሆናችሁ ፍሬ ምግባር ሳታፈሩ ምጽአት እንዳይደርስባችሁ ተጠንቀቁ ማለት። አሁን ብዙዎቻችን ሃይማኖት አለ፣ ነገር ግን ፍሬ ምግባር አላፈራን። ህይወታችን ሲታይ በመጽሐፍ ቅዱስ ሚዛንነት የብዙዎቻችን ህይወት እግዚአብሔርን ደስ የሚያሰኝ አይደለም። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ማለት ክረምት ወርሃ ልምላሜ ነው፣ የአበባ ወቅት ነው፣ የቅጠል ወቅት ነው እንጂ ፍሬ የለው። ስለዚህ ፍሬ ሳታፈሩ የጽድቅ ፍሬ፣ የመንፈስ ቅዱስ ፍሬ፣ የቅድስና ህይወት ሳይኖራችሁ ምጽአት እንዳይደርስባችሁ ጸልዩ። አንድም ሰንበትን አንሱት። ሰንበት ረፍት ነው። ከበጎ ነገር ከመልካም ነገር አርፋችሁ ምጽአት እንዳይደርስባችሁ ጸልዩ ማለት ነው። ንገረን፣ ይሄ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱ ምንድነው ብለው ደቀ መዛሙርቱ ጌታችን ኢየሱስ ክርስቶስን በጠየቁት ጊዜ ምልክቶቹን ነግሯቸዋል፣ ትእዛዝ ሰጥቷቸዋል፣ ማስጠንቀቂያም ነግሯቸዋል። እንግዲህ ከኛ አሁን የሚጠበቀው ምንድነው? እሱን እስኪ ባጭሩ ተመልክተን ትምህርታችንን እንጠቅልል። ወገኖቼ እንግዲህ ዓለም ታልፋለች ብለናል። በዚች ምድር ላይ ለዘላለም የሚኖር ማንም ሰው የለም። በዚች ምድር ላይ የምንኖረው እግረ መንገዳችንን። አንዳንዱ 30 ዘመን ይኖራል፣ አንዳንዱ 50 ዘመን ሊሆን ይችላል፣ አንዳንዱ 70 80 ሊሆን ይችላል። ሁላችንም ግን እንሞታለን። ከሞት የሚቀር ማንም ሰው የለም። እቺ ዓለም ለዘላለም የምንኖርባት ዓለም አይደለች። አንድ ቀን እግዚአብሔር በታላቅ ትኩሳት ያቀልጣታል። ከመኖር ወደ አለመኖር፣ ከመታየት ወደ አለመታየት ይወስዳታል። ስለዚህ
ከመሞታችን በፊት ከመጠራታችን በፊት ልንዘጋጅ ያስፈልጋል። መጽሐፍ በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ የሰው ልጅ በማታስቡበት ሰዓት ይመጣልና እናንተ ግን ዘወትር ተዘጋጅታችሁ ኑሩ ነው። እንግዲህ የዚህ ትምህርት መጠቅለያው መልእክት ምጽአት ሳይደርስብን ሞት ሳይቀድመን ተዘጋጅተን ነው። አምላካችን እግዚአብሔር ከባድ ሸክም አይጭንም። ትምህርቱን ሰምተን እንድንደነግጥ፣ ትምህርቱን ሰምተን እንድንፈራ አይደለም። በተፈጥሮ የዳግም ምጽአት ትምህርት የሚሰማውን ሰው የሚያስጨንቅ ትምህርት ነው። ነገር ግን ክርስቲያኖች እኛ እንድንጨነቅ አይደለም። ይህን ትምህርት ሰምተን ከኛ የሚጠበቀው ነገር ምንድነው ሲል እግዚአብሔር ድንጋይ ፍለጡ አይለን፣ ጉድጓድ ቆፍሩ አይለን፣ ከባድ ሸክም አይጭንብንም። በቃ እቺ ዓለም አላፊ መሆኗን አውቀን ተረድተን እቺ ዓለም ከማለፏ በፊት እኛም ከመሞታችን በፊት በተሰጠን ጊዜ እንጠቀም። ፊታችንን ወደ እግዚአብሔር እንመልስ። ተዘጋጅታችሁ ኑሩ ተብለናል። ዝግጅቱ ምንድነው? ዝግጅቱ ንስሐ መግባት፣ ዝግጅቱ ቅዱስ ሥጋውን ክቡር ደሙን መቀበል፣ ዝግጅቱ እግዚአብሔርን ማመን፣ ዝግጅቱ እግዚአብሔር ከማይከብርበት ሕይወት ውስጥ ለአንዴና ለመጨረሻ ጊዜ ወስኖ መውጣት ነው። ወገኖቼ ከዚህ መቅሰፍት ከተነገሩት ምልክቶች ማምለጥ የምንችለው ማምለጫው ጾምና ጸሎት ነው። ማምለጫው ንስሐ ነው። ማምለጫው እግዚአብሔርን ማምለክ ነው። ማምለጫው ወደ እግዚአብሔር በንስሐ መመለስ ነው። ስለዚህ መጽሐፍ በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳን ቀን አሁን ነው ተብሎ ተጽፏል። ይህ ድምፅ የሚሰማችሁ ሰዎች ቀጠሮ አንስጥ። መቼ እንደምንጠራ አናውቅ። የሰው ሞቱ ዕለተ ምጽአቱ ነው ይላል አባቶቻችን። የግድ ምጽአትን አንጠብቅ። የእያንዳንዳችን ሞት ማለት ዕለተ ምጽአታችን ማለት። እዚህ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የተመዘገበ እግዚአብሔር ቃል በተወደደ ሰዓት ሰማሁ አለ ሐዋርያው ቅዱስ ጳውሎስ። በመዳን ቀንም ረዳሁ አለ። እነሆ የተወደደ ሰዓት አሁን ነው፣ የመዳን ቀንም አሁን ነው አለ። የመዳን ቀን አሁን ነው የሚልበት ምክንያት ከጥቂት ደቂቃ በኋላ ምን እንደሚፈጠር ምን እንደሚሆን አናውቅም። ታውቃላችሁ፣ ዘመናችን እጅግ አጭር ነው። ጠዋት ያየነውን ሰው ከሰዓት ማየት ተቸግረናል። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። አንዳንዶቻችን 5 እና 10 ዓመት እናቅዳለን። እዛ መድረሳችንን በምን እርግጠኞች ነን? ስለዚህ እንዘጋጅ። ዝግጅቱ የንስሐ አባት የሌላችሁ የንስሐ አባት ያዙ። የንስሐ አባት የያዛችሁ ከንስሐ አባታችሁ ጋር ተገናኙ። ንስሐ ግቡ። ንስሐ አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት ካህኑን ምስክር እግዚአብሔርን ዳኛ አድርገን መናዘዝ። ያን ጊዜ እግዚአብሔር ይቀበለናል። እግዚአብሔር አስበን ካልነው ያስበናል። እግዚአብሔር ይቅር በለን ካልነው ይቅር ይለናል። በዚህ መንገድ እንዘጋጅ። አሁን ነው መዘጋጀት፣ አሁን ነው መመለስ፣ አሁን ነው ወገኖቼ በተሰጠን ጊዜ ነው መጠቀም ያለብን። ዳዊት በሲኦል የሚያመሰግንህ ማን ነው? በሞትስ የሚያስብህ ማን ነው ብሎ ተናግሯል። እዚህ መዝሙር 6 ቁጥር 6 ላይ በሞት የሚያስብህ ማን ነው አለ። በሲኦልስ የሚያመሰግንህ ማን ነው አለ። ከሞት በኋላ ወገኖቼ ንስሐ መግባት አይቻልም። ከሞት በኋላ እግዚአብሔርን ማሰብ አይቻልም። ከሞት በኋላ ቅዱስ ሥጋውን ክቡር ደሙን መቀበል መቆረብ አይቻልም። አሁን ነው ንስሐ መግባት የምንችለው። አሁን ነው ቅዱስ ሥጋውን ክቡር ደሙን መቀበል የምንችለው። በተሰጠን ጊዜ እንድንጠቀም አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። የመጨረሻው ዘመን ምልክቱ ምንድን ነው? እንግዲህ በዚህ ርዕስ እግዚአብሔር ስለ መጨረሻው ዘመን ወቅቱን፣ ዘመኑን፣ ጊዜውን የዋጀ ትምህርት አስተምሮናል። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ ሁላችን ይሄ ድምፅ የምንሰማ እንድናፈራ ሁላችንን በቸርነቱ ይርዳን። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ወደዚህ ምድር ለፍርድ ሲመጣ ለእያንዳንዱ እንደ ሥራው መጠን ሊከፍሎ ሲመጣ እኛን በቀኝ ከሚቆሙት እንዲደምረን የእሱ ቅዱስ ፈቃዶ ይሆንልን። የሁላችንን መጨረሻ በቸርነቱ ያሳምርልን።